ሰው በኃጢአት ወድቆ በሞት ጥላ ስር ተቀምጦ ሳለ እግዚአብሔር ለሰው ልጅ የገባው ቃል ኪዳን መሰረቱ የፍቅር ማህተም ነው። ሐምሌ 16 ቀን ቅድስት ቤተ ክርስቲያናችን የሰማይና የምድር ንግሥት የሆነችውን የቅድስት ድንግል ማርያምን የኪዳነ ምሕረት ወርሃዊ መታሰቢያ በታላቅ ክብር ታስባለች። ዛሬ የምንመለከተው ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዕርገት ላይ ሳለ ለእናቱ የሰጠውን ታላቅና ሰማያዊ ቃል ኪዳን የሚገልጥ ጥልቅ ትረካ ነው። በዚያን ዕለት ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን በባረከበት ሰዓት ወደ ሰማይ አረገ። ቅድስት ድንግል ማርያምን በደብረ ዘይት ተራራ ላይ ቆማ የልጇን ዕርገት ተመለከተች። ከሐዋርያትም ጋር ሆና በጾም በጸሎትና በስግደት ተወሰነች። አይሁድ ግን በቅናት ተነስተው ሊጎዷትና መታሰቢያዋንም ሊያጠፉ አሰቡ። በዚያን ጊዜ እግዚአብሔር መልአክ ተገልጦ ድንግል ማርያምን በሰረገላ አወጣት። ጌታችንም ከሰማይ በታላቅ ክብርና ግርማ ወረደ። እናቱንም ተቀብሎ አጽናናት። ድንግል ማርያምን በጌታ ፊት ሰግዳ ለሰው ልጅ የምሕረት ቃል ኪዳን እንዲሰጣት በእንባ ተማጸነች። ጌታችንም እናቱን የሰማይና የምድር ንጉሥ የሆንኩ እኔ ልጇ ዛሬ ታላቅ ቃል ኪዳን እሰጥሻለሁ አላት። ቀጠለም በሰማይም ሆነ በምድር ስምሽን የሚጠራ መታሰቢያሽን የሚያደርግ በችግሩ ጊዜ በስምሽ ጸሎት የሚያደርግ ለልጆች ምጽዋት የሚሰጠውን እኔ ከኃጢአቱ አነጻዋለሁ፣ ከመከራም አወጣዋለሁ፣ በንግስና መንግስቴም አኖረዋለሁ ብሎ ቃል ገባላት። ድንግል ማርያምም ይህንን ቃል ኪዳን ተቀብላ ደስ አላት። ከዚያም ጌታችን ቃል ኪዳኑ እስከ ዘላለም ጸንቶ እንደሚኖር አረጋገጠላት። ይህ ኪዳን ለሰው ልጆች ሁሉ የተስፋ መልሕቅ፣ የጭንቀት ማስታገሻ፣ የምሕረትን በር ሆነ። የኪዳነ ምሕረት በዓል ሲታሰብ እግዚአብሔር ለሰው ልጅ ያደረገውን ውለታና የድንግል ማርያምን አማላጅነት ማስታወስ ይገባል። የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። የኪዳነ ምሕረት በረከትና ቃል ኪዳን ከሁላችን ጋር ይሁን።